ካስሊንግ ማለት ኪንጋችንን ወደ ፕሮቴክሽን ወስደነው ሩካችንን ዲቨሎፕ ስናደርግ ነው። ለምሳሌ አሁን ይሄንን ቼዝ ቦርዱ ላይ ብንመለከት አሁን ይሄን ፖዚሽን ማግኘት እንችላለን ማለት ነው። ይሄንን ፖዚሽን ተመልከቱት እስኪ። አሁን እዚህ ጋር አንድ ኪንግ አለ፣ ሁለት ሩኮች አሉ። እዚህ ጋርም አንድ ኪንግ አለ፣ ሁለት ሩኮች አሉ። እናም እዚህ ጋር አንድ ቢሾፕ አለ። ይሄን ሮት ተከትሎ እዚህ ጋር ይሄን አታክ እያደረገ ነው። ይሄኛው የብላኩ ደግሞ ይሄን አታክ እያደረገ ነው። ይሄንኛውንም አታክ እያደረገ ነው። ስለዚህ የዋይቱ ኪንግ ወዴትም ካስል ማድረግ አይችልም፣ ግን የብላኩ ኪንግ ወደ ሎንግ ካስል ማድረግ ይችላል። ስለዚህ ምን እናደርጋለን መሰላችሁ? አሁን የዋይት ተራ ስለሆነ ዋይት ካስል ለማድረግ ወደ እዛኛው ወይም ወደ ሎንግ ካስል ለማድረግ ምን ያደርጋል? ቅድሚያ ቢሾፑን አታክ ያደርጋል። ሶ ቢሾፑን አታክ ሲያደርግ ወደዚህ ጋር ከሄደ ቀጥታ ካስል ያደርጋል ማለት ነው። ሶ ይሄ ቢሾፕ ደግሞ ካስል እንዲያደርግ አልፈለገም። ስለዚህ ካስል እንዲያደርግ ስለፈለገ ወደ ኋላ ነው የሚመለሰው። ወደ ኋላ ሲመለስ ድጋሚ በሌላኛው ቢሾፑ አታክ ያደርገዋል ዋይት ማለት ነው። እዚህ በሌላኛው ቢሾፑ አታክ ሲያደርገው ድጋሚ ቢሾፑ ሙቭ ያደርጋል። ቢሾፑ ሙቭ ሲያደርግ አሁን የዋይት ኪንግ ካስል ያደርጋል። ልክ የዋይት ኪንግ ካስል ሲያደርግ ግን ብላክ ኪንግ ካስል ሊያደርግበት የነበረው ሮት ይዘጋል ማለት። ስለዚህ ብላክ ኪንግ ሎንግ ካስል ማድረግ አይችልም ማለት ነው። ስለዚህ እዚህ ጋር ምንም አይነት ካስል ማድረግ አይችልም ወዴትም ቢሆን ማለት ነው። ስለዚህ አሁን ለምሳሌ ካስል አድርግ ካለ ለምሳሌ ምን ያደርጋል? ቅድሚያ ይሄንን ፓውን ፑሽ ያደርጋል። ይሄን ፓውን ፑሽ ሲያደርግ ለምሳሌ ዋይት ይሄን ቢሄድ ይሄንን ቢሄድ ምናምን ከዛ ድጋሚ በዚህ አታክ ያደርጋል። ከዛ ድጋሚ ይመለስ። ከዛ ድጋሚ እንደዚህ ይመጣና ነው። ከዛ አሁን ለምሳሌ ይሄኛው ሩክ እዚህ ጋር መጣ ነው። እዚህ ጋር ከመጣ ይሄንን ሮት ብሎክ እያደረገበት። ስለዚህ ምን ያደርጋል? ሩኩን ወደዚህ መጥቶ አታክ ማድረግ አይችልም፣ ምክንያቱም ብሎክ ተደርጎበታል። ስለዚህ አሁን ምንም አማራጭ ስለሌለው የብላክ ኪንግ ካስል ማድረግ አይችልም ማለት ነው። እሺ አሁን ይሄንን እንተውና ደግሞ ቅድም ወደ ነበረበት ፖዚሽን እንመለስ። አሁን እዚህ ጋር ይሄንኛው አለ፣ ይሄንኛውም አለ። ፎር ኤግዛምፕል ላይክ እንደዚህ ካደረገ በኋላ ለምሳሌ ኪንጉ አሁን እዚህ ጋር ሲሄድ ይሄኛው ኪንግ ወደዚህ ሄደን ነው። ስለዚህ አሁን ይሄኛው የዋይቱ ኪንግ አንድ ሙቭ ስላደረገ ካስል ማድረግ አይችልም ማለት ነው። ስለዚህ ካስል ለማድረግ በመሃላችን ምንም አይነት ነገር መኖር የለበትም። አሁን ለምሳሌ ወደ ሎንግ ካስሉ ምንም አይነት ብሎክ የሚያደርግበት መንገድ የለም ማለት። ለምሳሌ ይሄኛውን ቢሾፕ ምንም መንገዱን አይዘጋበትም፣ እዚህ ጋር ሩክ የለም። ስለዚህ ካስል ማድረግ ይችላል ማለት ነው። ሌላኛው ደግሞ ኪንጉ ሙቭ ማድረግ የለበትም። ኪንጉ ሙቭ ካደረገ ካስል ማድረግ አይችልም። እሺ ሌላኛው መንገድ ደግሞ ካስል እንዳናደርግ የሚያደርግን ለምሳሌ ይሄን ሩክ እዚህ ጋር ቢያመጣ ኪንጉ ሎንግ ካስል ማድረግ አይችልም ማለት ነው፣ ምክንያቱም ሩኩ ሙቭ አድርጓል። ስለዚህ ካስል ለማድረግ ሩካችንን ኪንጋችንን እና በመሃላቸው በሩክና በኪንጉ መሃል ምንም አይነት አታክ የተደረገ ስኩዌር መኖር የለበትም። ከዛ እንደዛ ከሌለ ካስል ማድረግ እንችላለን ማለት ነው። ቴንክ ዩ ቬሪ ማች